እዚህ ጋር የምትዩት ባሮን ይባላል። ባሮን የኤዥያው 50 ሴንት ነው የሚባለው። ለምንድነው እንደዛ የተባለው? 9 ጊዜ በጥይት ተመቶ አልሞተም። 50 ሴንት እንደምታውቁት ስንት ጊዜ በጥይት ተደብድቦ ስለተረፈ ነው 50 ሴንት የተባለው። እሱም ደግሞ ይሄ የኤዥያው 50 ሴንት እንለዋለን፣ ባሮን ይባላል። ይሄ ሁሉ ጥቃት፣ ይሄ ሁሉ ጥይት ደግሞ የረገፈበት በማን ነው? በፍቅረኛው። ለምን የሚለው ነው ጥያቄው። ታሪኩ የሚጀምረው ገና ባሮን ልጅ ሆኖ ነው። ገና 3 ዓመቱ እያለ ቤተሰቦቹ እጁን አቃጥለውታል፣ ሆን ብለው ማለት ነው። ከዛም በላይ ደግሞ ቤተሰቡ በጣም አቢዩዚቭ ጥቃት የሚያደርስ በሱም ደግሞ አላቆመም። ባልሆነ በሆነው የገረፉት በቃ አቢዩዝ እያደረጉን ያሳደጉት ባሮንን ቤተሰቡ ማለት ነው። ታዲያም በዚህ ሁኔታ ያደገው ባሮን 2014 ላይ ላስ ቬጋስ ይመጣል። ላስ ቬጋስ መጥቶ ደግሞ ላስ ቬጋስ እንደምታውቁት የቁማር ሀገር ነው። እዛ ቁማር ሀገር ውስጥ ቁማር ማጫወት ይጀምራል። ትልቅ ላስ ቬጋስ ቁማር ማጫወቻ ውስጥ ማለት ነው። እዛ ቁማር ማጫወቻ ውስጥ ደግሞ በጣም ታዋቂ ነው፣ በጣም ተወዳጅ ነው። በጣም በቃ ከሰው ጋር ያለው ነገር በጣም ደስ የሚል ነው። ባሮን ሰው ሁሉ የሚወደው አይነት ሰው ነው። ታዲያም በእንደዚህ አይነት ሁኔታ ነበር እቺን ሴት ተዋወቃት። ሻሮን ትባላለች። ከሻሮን ጋር አብረው መኖር ይጀምራሉ። ሻሮን ግን ጥሩ የምትባል ሴት አይደለች። ያልሆነውን ሆነ የሆነውን አልሆነም ያለች የምትዋሽ በቃ ጥሩ ተግባቢ የምትባል ሴትም አልነበረች። ግን ልጅ ወለዱ። ልጅ ሲወልዱ ደግሞ ልጁ እንዳጋጣሚ ሆኖ ይታመማል። ሲታመም ሆስፒታል ይዘው ይሄዳሉ። ሆስፒታል ይዘው ሲሄዱ ልጁም በዶክተሮች ምክንያት ጭንቅላቱ ይነካል። በዶክተሮች ጥፋት ጤነኛ ሆኖ የሄደው ልጅ በዶክተሮች ምክንያት ታሞ ይመለሳል። ይህን ነገር ግን ባሮንም አያውቅም፣ ሻሮንም አታውቅም። ከዛ በኋላ ልጁን ለማሳደግ በጣም ነገሮች ከባድ ሆነባቸው። ግን ቢሆንም ባሮን በልጁ ተስፋ አልቆረጠም። ሻሮን ግን እኔ ይህንን ልጅ ማሳደግ አልችልም፣ እዛው ራስ አሳድገው በቃኝ ትልና ትተዋለች። ኢቭን ባሮንን ሁሉ ትፋተዋለች በዚህ ልጅ ምክንያት ማለት ነው። እሱ ግን ነገሩ በቃ በዶክተሮች የተፈጠረ ስላልመሰለው ምን እንደሆነ ስላላወቀ ከሆስፒታል ልጁን ለማሳከም ወደዚህ ወደዛ ይላል። ታዲያም በእንደዚህ አይነት ሁኔታ በጣም ብዙ ብር ያወጣል። እስከ 40 ሺህ ምናምን ዶላር በቃ የሌለውን ብር እየተበደረ ምን እያለ የተበደረውም ሰዎች ደግሞ እስከ መክሰስ ኢቭን እናሳስራለን እያሉ ያስፈራሩታል። እሱ ያለው አማራጭ ግን ያው መቀጠል ነው። በዚህ ሁኔታ ዝም ብሎ እየቀጠለ ነው። ያሉትንም አማራጮች እየሞከረ ባለበት ሰዓት የሆነ ሆስፒታል ሕክምናውን የህፃኑን ሁኔታ ካዩ በኋላ ይሄ ልጅ በኖርማል እንደዚህ ሊሆን አይችልም፣ ይሄ ነገር የተፈጠረው በዶክተሮች ስህተት ነው ብለው ይነግሩታል። ይህን ሲሰማ ባሮን ነገሮችን ማስተዋል ይጀምራል። ልጁ ምን ያክል ያኔ ጤነኛ እንደነበረ እንደ ቀልድ ገብቶ የአይምሮ በሽተኛ ሆኖ እንደወጣ የዛም ደግሞ ተጠያቂ እውነትም እነሱ ናቸው ብሎ መረጃ ማሰባሰብ ጀመረ። እናም ነገሩን የገፋበት ሲሄድ መካሰስ ጀመሩ ከሆስፒታሉ ጋር። ሆስፒታሉም እንግዲህ ለባሮን $1 ሚሊዮን እንዲከፍል ፍርድ ቤቱ እንግዲህ ክርክር ላይ ጀመረ። ታዲያም ይሄኔ ነው የተፋታችሁ ሻሮን የመጣችሁ ምን ብላ ብሩ የሚገባኝ ለኔ ነው ብላ ጥላው የሄደችው ባሏ አሁን ለብሩ ስትል ቀጥ ብላ መጣች። ከዛም እንቅስቃሴዎችን ማድረግ ጀመረች። ባሮን ማለት በጣም መጥፎ ነው። ልጁን ራሱ ይደበድበዋል። ልጁ ላይ ጥቃት ያደርሳል። ለልጁ ባሮን አይገባውም። ለኔ ነው $1 ሚሊዮን ሊሰጥ የሚገባው፣ ከኔ ጋርም ነው ልጁ መኖር ያለበት አለች። ጥላው የሄደችው ልጅ ማለት ነው። እናም እቤቱ መምጣት ጀመረች። በዚህ ምክንያት በቃ ልጄ ነው እያለች መታማታቀው ነው። ኢቭን በጣም የሚገርመው ነገር ልጁ ጋር ትመጣና ልጁን ትይዘውና ልትሄድ ስትል ለባሮን አይደለም እንካ ብላ አይደለም ልትሰጠው እና ልጄን ውሰድ ብላ መሬት ላይ ነው የምታደርገው። ሄዶ ነው እሱ ከመሬት ላይ ልጁ የሚያነሳው። ይህ $1 ሚሊዮን የሚያስፈልገው ለልጁ ነው እንጂ ለባልየውም አይደለም ለሚስትየውም አይደለም። ምክንያቱም አሁን ልጁን ኃላፊነት ወስዶ የሚያሳድገው ሰው አስቡት፣ እስከ እድሜ ልክ ነው ልጁ እንደዚህ የተጎዳው። እድሜ ልክ ደግሞ አብሮ ቴክ ኬር የሚያደርገው ሰው ብዙ ወጪ ነው የሚያወጣው። እንደ ኖርማል ሰው አይታዘዝላችሁም። በቃ እሱን እያጠባችሁት እሱን እየተንከባከባችሁት እድሜ ልኩ ነው የምትቀጡት። ለዛ ለአጣቢ ሊሆን ይችላል፣ ለዳይፐር ሊሆን ይችላል፣ ለምን ሊሆን ይችላል። እድሜ ልክ በጣም ብዙ ብር ነው የሚያስወጣው። ይሄ ብር በዋነኝነት የሚያስፈልገው ለልጁና ለልጁ ብቻ ነው። ግን እሷ ለግሏ ጥቅም አሰበች። እሱ ግን እየተከራከረ ያለው ለልጁ ነው። በዚህም በኩል ታዲያ ሌላ ክስ ተከፈተ ማለት ነው። ታዲያም የሆነ ሰዓት በእንደዚህ አይነት ሁኔታ ሆኖ እቤቱ ትሄድና ደበደበኝ ብላ ትላለች። ሳይደበድባት ማለት ነው። ፖሊስም ትጠራለች። ፖሊስ ሲመጣ አብዛኛው ጊዜ የተለመደው ምንድን ነው? ወንዶች ሴቶች ላይ ጥቃት ያደርሳሉ። እነሱም ፖሊሶቹ መረጃ ምንም አላሰባሰቡም። የእሷን ሁኔታ አይተው ባሮንን ወሰዱት። ግን ምንም አይነት መረጃ ሊያገኙ አልቻሉ። መልሶ ተፈታ። በዚህ ሁኔታ እሷ ምንም ማድረግ እንደማችል ገባት። በቃ በህጉ በኩል በቃ እንደማታሸንፈው ገባት። ስለዚህ ያላት አማራጭ ምንድን ነው? እሱም ማስገደል ነው። እሱን ለማስገደል ደግሞ መጀመሪያ ምን ታደርጋለች? ከሚኖርበት ቤት እንዲባረር ታደርጋለች። ሜዳ ላይ እንዲኖር ማለት ነው። እሱም ደግሞ ተሳክቶላት እጁ ላይም ብር ስላልነበረ የፍርድ ቤቱን ብር ገና ስላልተከፈለ እሱ ከልጁ ጋር መኪና ውስጥ መኖር ይጀምራል። ጎዳና ላይ ማለት ነው። መኪና ውስጥ ህይወት ማለት ነው። በዚህ ሁኔታ ታዲያ የሆነ ቦታ ላይ 2 የ17 ዓመት ልጆች ይመጡና 9 ጊዜ በጥይት ይመቱታል። 9 ጊዜ ማለት ይላችሁ እግሩን፣ እጁን፣ ደረቱን፣ ሆዱን 9 ነበር እሱ ላይ ያረፈው። በቃ በዚህ ሁኔታ ደግሞ እሱ ይተርፋል ብሎ ለማሰብ በጣም ከባድ ነው። ግን ተረፈ። መኪናውን እንደምንም እየነዳ የሆነ ቦታ ይቆምና እርዱኝ ይላል። እነሱም ያዩትና ወዲያው 911 ደውለው አምቡላንስ ይመጣል፣ ይዘውት ይሄዳሉ። ይህን ነገር ደግሞ ፖሊሶች ሲያዩ ከአንዳንድ ነገር መመርመር ይጀምራሉ። አካባቢውን ማጥናት ይጀምራሉ። ካሜራ፣ ሲኩሪቲ ካሜራ ምናምን ማየት ይጀምራሉ። በዚህን ሰዓት ታዲያ የሆኑ 2 ሰዎች መኪናቸው ውስጥ ሲት ቤልት ሳያደርጉ
ሳያደርጉ ትራፊክ ፖሊስ ያነሳቸዋል። ሲት ቤልት ስላላደረጉ ማለት ነው። በዛ መስመር እሱ በተተኮሰበት መስመር መርማሪ ፖሊሶቹም አዩና እኚህ ሊሆኑ ይችላሉ ብለው ጠረጠሩ። ወዲያውም አገኟቸው፣ ለጥያቄ ያቀረቧቸው። ልጆቹም ገና እድሜያቸው 17 ስለሆነ በፍርሃት መናገር ጀመሩ። ሻሮን የምትባል ሴት $113,000 እከፍላችኋለሁ ግደሩት ብላን ነው። የሚገርመው ነገር ደግሞ ድንገት እንኳን ካጣችሁት ካላገኛችሁት ይሄ መኪናው ላይ የገጠምኩት ጂፒኤስ እና ትራከር ነው። የቱ እንዳለ መኪናው የቱ ጋር እንደሚኖር በደንብ ያሳያችኋል። ይሄን ትራከር ወይም ደግሞ ጂፒኤስ ተከትላችሁ ታገኙታላችሁ ብላ መኪናው ላይ ሁሉ ገጥማ ነበር። ትራከር ወይም መከታተያ እሱን ሁሉ ለነሱ ሰጣቸው ነበር። እናም በሱ ምክንያት ነው ያገኘነው አሉ። ከዛ እሷንም ቀጨም ማረጓት። እሷም ትክክለኛ ፎቶ ይሄን ይመስላል። ባሮንም እስካሁን ድረስ እንግዲህ የፍርድ ቤት ሂደቱ አላለቅለትም፣ እየተከራከረ ነው ያለው። ያው ካሸነፈ $1 ሚሊዮን ያገኛል። እስካሁንም ያላገኘበት ምክንያት በጊዜው ነገሩን ሳልታወቀ አሁን ላይ ስለሆነ የታወቀው ብዙ ማስረጃዎችና ብዙ ነገሮችን ማቅረብ ስላለበት ነገሩን ትንሽ ለሱ ከባድ አድርጎታል። አስቡት፣ ይሄ ሁሉ ጥይት አርፎበት ይሄ ሁሉ ጥይት ተመቶ በብሩ ግን አሁን ድረስ ክርክር ላይ $1 ሚሊዮን ለመስጠት ማለት ነው። እናም የራሱን እንግዲህ አንዳንድ ድርጅቶች አቋቁሟል። በእንደዚህ አይነት ኬዝ የደረሰባቸው ጥቃት ካለ በዶክተር ምክንያት ልጆቻቸው የተጎዱ ሰዎች ካሉ እነሱንም አሰባስበው እንግዲህ እየሰራ ነው ያለው። ኬዙም እስካሁን አላለቀም። የእሷ ሁኔታ ደግሞ ፍርድ ቤት ከቀረበች በኋላ 14 ዓመት ተፈረደባት። በቂ አይደለም እውነቱን ለመናገር ግን ወደ እስር ቤት ተወረወረ። የዛሬ እውነተኛ ታሪካችን ይህን ይመስላል። እንዲሁም በተጨማሪ 2 ሰዎችን እንድታመሰግኑን ይፈልጋል። አንዱ B&B ነው፣ ሱፐር ታንክስ አድርጎ ነበረ። በጣም ቴንኪዩ። ልዬ ደግሞ የዚህ ቤት እንግዲህ ሜምበርም ሆና ሱፐር ታንክስ የምታደርገዋ ኪዩ ነው። እሷም እንደዚህ ሱፐር ታንክስ አድርጋ ነበረ። በተጨማሪ ደግሞ ሄኒም ሜምበር ሆኗል። ሄኖክንም እንግዲህ ዌልካም በሉልኝ። በጣም አመሰግናለሁ። እናንተ ሜምበር መሆን ከፈለጋችሁ ቻናል ውስጥ የገባችሁ ጆይን የምትለዋን ምልክት የነካችሁ ሜምበር ሆኑ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።